ሁላችሁም እናታችሁ ትበዳ ከፈለጋችሁ ስለኔ ኔጌቲቭ የምታወሩ በሙሉ እናታችሁ ትበዳ። እንዳያነሱሽ እንደ ወንድም እችላለሁ ልብዳ ጭራሽ ፓኬጅ ነው ጥቅል ነው የፓኬጅ ጥቅል ነው የነገርሽን። ስንት ነው ፓኬጁ? ስንት ብር ነው? አትፋተኝም እንዴ? እኔ ግን ምግብ መስራት ሳቺ፣ ሽንኩርት መክተፍ ሳቺ፣ ይሄን አማርኛ ኬት ነው ያመጣሽው? አንተን ሁሉ ከታትፌ ልበላህ እችላለሁ አይደለም ምግብ ምን ቁላይ የለህም። አረ መቻየሽው የናይጄሪያዎችን አይተሽ ነው የኛን የለህም የምትዩ። እርግጥ እንደ ኢትዮጵያ ትንሽ ነው ያለኝ። ምን ታደርጓለህ? ከናይጄሪያ ጋር ራሱ መዋል እኮ መመረጥ ነው፣ መታደል ነው አይደለ እንዴ? ምን ችግር አለው? ምን አገባ ሰው ላይ ምን አገባ እያርል የሞትክ ሰማችኋታል? ልብዳ አለች እኮ ከመሬት ተነስተ። ባለጌ ነሽ፣ ነውራም ባለጌ ነሽ። እኔ እንዲህ አልሰደብኩም እስካሁን ምናምን እንዲህ አልተሳደብኩም እስካሁን። ቅርታ ያረብሽኳችሁ ደህና። አይ አትውጪ። አየሽ አዘነብችብሽ የምር ማርያም። እኔ የምልሽ እንትን ሎሚ አለ ቤታችሁ? ምን አባ ገባ? ኧረ አይባልም፣ በጸባይኛ ነው ያዋራሁሽ እኮ። ሎሚ አለሽ ወይ? አንተ ሽሜል ነህ አይደለ? ሰርቻለሽ አርገሻይሽ በማንነት ሲመጣ አትወድም አሉ። እግዚአብሔር ታሳዝነኛለች እቺ ልጅ እግዚአብሔር። አሁን እሺ የት ነው የምናገኝሽ? አድራሻ የት ነው የምናገኝሽ እያሉ ምን ልገለኝ ነው? ኧረ አልገልሽም። እኔ ሰው እኔ አልፈልግም። እኔ አይደለም ኮሜንት ታች ነው። እስቲ ምን ይላል መሰለሽ? ኧረ ቫርዳስ ክለብ ከሁለት ወንዶች ጋር ስጠጣ ነበር ከወር በፊት። ኢፌክቱ ራሱ ተሰቃየ እኮ እግዚአብሔር። ወደ ላይ ወደ ታች ስትይበት አይንሽን አላገኝ ብሎ ፍለርት ማሳጅየት ነው ፍለርት። ቆይ እስቲ አንተ የምር ነው እንዴ ቫርዳስ ክለብ ስትጠጣ ነበር ያልከው? አረ ቫርዳስ ያስገባ ማኔ የምር አትገቢም አይደለም? ቫርዳስ የትም ልገኝ ይችላል። ተረዳኸኝ አይደለ? ላይፌ ነው። ቫርዳስ አያስገቧትም። አንተ ራሱ አይደለም ቫርዳስ። እኔማ ልክልሃለሁ የት ክለብ እንደገባው እኔ ራሴ ልክልሃለሁ፣ ፎቶ ልክልሃለሁ፣ ችግር የለውም። ግን አንተም በሩ ጋር ያስደርሱም። ለዛ ነው ቫርዳስን አታውቀውም። ገነት መሰለ እንዴ? የሲኦል መንገድ እኮ ነው ክለብ። ምን አይደለም ምን ይቀርና ክለብ ከ5 ሰዓት በኋላ ነው የሚከፈተው። አይ ቲንክ ከ6 ሰዓት በኋላ እኔ አልጠጣም እኮ ብዙ አላውቅም። ከ6 ሰዓት በኋላ ነው። ድንግል ሆነሽ እስከ 6 ሰዓት ታመሻለሽ እንዴ? ምን ችግር አለው? መጠጥና ክለብ ላይ መጠጥ ከምንም ጋር እኮ ያገናኘውም፣ ከእድሜ ጋር ከምንም ጋር ያገናኘውም፣ ከህይወት ጋር። እኔ አልዋሽም። የተገኘበትን ቦታ ለምን ዋሻለሁ? አይተኝ ይሆናል የኔ ቆንጆ የጻፈው ልጅ። አንተ ትክክለኛ ሰው ነህ እግዚአብሔር። እና ድንግል ነሽ እስካሁን ክለብ እስከ 6 ሰዓት 7 ሰዓት እያመሸሽ? እኔ ክለብ ምን ችግር አለው? 12 ሰዓትም ገብቼ አውቃለሁ ወደ ቤቴ ከነ ክብረ ንጽህናሽ።
እንዴ ልጠጣ እኮ ነው ከጓደኞቼ ጋር ከሴት ጓደኞቼ ጋር ኦር ጀማ ሆነን እኮ ነው የምንወጣው እንጂ እኔ ወንድ ለወንድ ጋር ነው ልጁ ያየው። ከወንድ ጋር እንደዚህ እጅ ለእጅ ተያይዤ እኮ አይደለም የምወጣው። ዳንስ ግን ትቻለሽ? አፄ እንዴት ነው? አፄ ማን ነው? ክሬዚ ቦይ አፄ ምኒልክ። እኔ እንጃ ኮሜንት ላይ ነው ያሉኝ። እኔ አፄ ክሬዚ ቦይ ነው የሚሆነው። ምን ላድርገው? ምንድን ነው የሚሉት? ቁምጣ ነበር ያረግሽው ፓርዳስ ክለብ? ኧረ እኔ ቁምጣ አልጠቀምም ክለብ ላይ ከቀሚስ ውጭ ሱሪ፣ እኔ ጅንስ ሱሪ ነው የምጠቀመው በላቸው። የምጠቀመው ነው ማረገው ማደርገው። አይ ቁምጣ አድርጌ ስህተት ነው። ምን አለ ጋይስ ግን ከእሷ ጋር የምትውሉ መጀመሪያ አማርኛ ብታስለምዷ ከመደከላችሁ በፊት። የምርህን ነው? ግንብ ስር ኦኬ፣ ለሱ ምላሽ ልስጥ። ግንብ ማለት አልገባኝም። እናንተ ኮሜንት ግን የምታወሩት የምራችሁ? ናቲስ ከናቲ ጋር የነበርሽው መቼ ነው? ኮሜንት ላይ ነው የሚሉት። እኔ የምር ከራሴ ፈጠር አይደለም ማርያምን። ናቲ አንተ ነህ እኮ ታዲያ። ናቲ ማን ነው? ናቲ መች ነበር ይዞሽ ያደረው ብለህ ጠይቃት። አሌክሶ ማለት ነው ይዞሽ ያደረው። ጨራሽ ከወንድ ጋር ማድሬ ያውቃለሁ ነው ነገሩ። ቆይ ኮሜንት ነው የማነብልሽ እኔ ትክክለኛ ኮሜንት የሚመስል። ኮሜንት ለምን ታነባለህ? በኮሜንት አታንብብ ትላለህ አንተ። 666 አሁን ስለተሆኑ እንዴ ኮሜንተር ህይወትን ይኖረዋል እንዴ? ህይወቴን ይኖረዋል እንዴ? ሽንት ቤት ውስጥ ጀለሷ ከባድ ናት። ሽንት ቤት ውስጥ ከነ ማሳጅ ቤቱ አድራሻ ያውቃል። ዶክተር ቢቸግር የሚባል ነው የሚጽፍልኝ ከ3 ወር በፊት። መሆን የምር ክለብ ነው የምትሰራው። መሐመድ ሱቅ ዳሽን ክፈይ። ዴቭሎክ ቴንኪዩ ዴቭሎክ ቴንኪዩ አባቴ ቴንኪዩ። አንተ ኮሜንት ከዚህ በኋላ እንዳጽፍ ለራስህ እንኳን አትጨነቅም። ኧረ በእናትህ በጣም አትጅጃል። እስኪ ሆነ ኧረ የሆነ ነቃ ደንገጥ በል። አሁንም የምር ኮሜንት ለምን አይደብርም እንዴ? ትንሽ እስኪ ይቅፈፍህ። እስኪ ስሰድብ ልመክርሽ ከሆነ የገባሁት ትላለህ። አዳመጥኩ በጣም ምክንያቱም ትክክለኛ ሰው ስለሆነ። ምን አደረኩኝ አሁን? ኮሜንት ማንበብ አልችልም። ለምንድን ነው ኮሜንት የምታነበው? ኮሜንታተር ልክ ሆነ ያውቃል። የምርህን ነው የምትቀበጣ የምትዘናብደው። እኔ ምን አደረኩሽ? እኔ ላይ የምጮህ የእኔ እናት እና ኮሜንት አንተ እኮ አሁን እኮ ነው የተው። አሁን እኮ ነው የወደዱ 666 ትባል ነበር እኮ። እንተዋወቃለን መሆን በደንብ አድርገን ነው የምንተዋወቀው። እኔ 666 እኔ ኮሜንት ላይ ያለውን ባነብ አንቺ ለምን ላይ ትናደድ? ስለአንተ እኔ ጋር የሚጽፉትን ብታነብ መፈጠርክን ትጠራዋለህ። ግን ሴት ነኝ ክብር አለኝ። እንደዚህ እንትን አልለውም። በሌላ ስልክ ገብተህ ማየት ትችላለህ። አንብቢ፣ እኔ ችግር የለብኝም። አንብቢ። ለምን አነባለሁ? ለምንድን ነው እንደዚህ ወረደ ሰው የምትሆነው? የእጅ ጥፍሯ ነው አሉ። እስቲ የእጅ ጥፍርሽን አሳየኝ። ለምን አሳያለሁ? ማን ስለሆንክ? ለምን ከዚህ ስራ እናወጣትን? ጎፈንድ ይከፈት። እግዚአብሔር እኔ አንደኛ 1000 ብር ልካለሁ። ማርያምን 100 ሰው 1000 ብር ብንልክ የራሷን መጀመሪያ እባክህ ቁርስ በልተህ ምሳ ድገምበት። ቁርስ በልተህ ምሳ ማደግም ሰው ምሳ እራት ትላላችሁ እንዴ? አይ ቁርስ በቀን አንዴ ምግብ በልቶ ማደር ይሻላል 10 ቁላ ጠብቶ ከማደር። የምር አንተ አለ አይደል እንዴ ሹገር እያጫወትክ የምትኖር ቆሻሻ ይወንድ። በምን እድሌ ሹገር ባገኝ? በምን እድሌ እንዴ? አንቺ እኮ ማሳጅ ቤት ማለት እኮ አንተ የወንድ ገረድ አለ አይደል እንዴ? አንተ ማሳጅ ቤትማ ብሰራም አያሳፍረኝም። አያም ቨርጅን ግን ድንግልናዬን ከወሰድኩት የትኛውን ቦታ ልታገኘኝ ትችላለህ። ምን ችግር አለው? አለ አይደል እንዴ? አንተ የወንድ የሴት እንትን እየጠበክ የምትኖር የሴት ብር እየጠበክ። እኔማ ልጅ ነኝ ገና ብዙ ላይፍ ያለው ተረዳኝ አይደለ? የኔን ቨርጅን ወስዶ ደግሞ ወደ እንደዚህ አይነት ህይወት አይደለም የሚልከኝ። ደልቀቅ አድርጎ ነው ሊያኖረኝ የሚችለው። ኦር አሜሪካ ወስዶ
ኦር ዱባይ አዲስ አበባም ቢሆን ኩል የሆነ ህይወት ነው የሚያኖረኝ። እንዳንተ እዚህ ጋር እየተለላጥኩ አይደለም እሱማ ቨርጂኒን ሲወስድ የሚያኖረኝ እዚህ ካንተ ጋር ከእንዳንተ አይነቱ ጋር ማለት ነው። ከታየው ራሱ አንገቴን ቆርጦ ምናምን ነገር ቃል አስገብቶ ነው ሊያገበኝ የሚችለው። አቡቲን ታውቂያለሽ? እሺ ኮሜንት ላይ ነው የሚጽፉልኝ። እኔ አቡቲ በላት ይሉኛል ማለት ነው። ማይን ኮስትሮ ነው። አቡቲ ማን ነው አቡቲ? ኮሜንት ላይ ኮነኒ ኮሜንታተሮች እኮ ናቸው የሚያደርጉኝ። ሌላ የምታውቁሽ ማይ ማነች ታዲያ? ያውቅሽ ምንድነው ማንን የምትጠይቂኝ? አቡቲ አላውቅም። አቡቲ በላቸውም ደርሶታል። በላቸውስ ደርሶታል አንቺ? ሶል ትረስት ሚ አይ ኖ ሄር። ያው ታውቂያታለሽ። ዋው ታውቂያታለሽ። ሳሚ እኔን አሳያት መሆን ትወጣለች። እሺ አቤል አሳየኝ እንትን ይጀምርሽ። አቤል እሺ ፎቶን ከአንድ ስክሪንሻት ላድርገው። አቤል እኔን አሳያት ትወጣለች እያለኝ ላሳይሽ ፕሮፋይሉ ለምን ትጠይቀኛለህ? ጻፉልኝን እኮ ነው የማነባው። አንቺ ለምንድን ነው እኔ ላይ የምትናደጂው? አንተ ከየት ነው የመጣኸው? ኧረ ለምንድን ነው የምናደደው? እንዴ ጽዮን እኮ ነኝ። በእናትህ ዝም ብዬ ሴት መሰልኩ እንዴ? ጽዮን ነኝ። ምንም ነገር ያለበት ሰው እኮ ነው የሚፈራው። ጽዮን ነኝ። ሳወራ አትፍራ፣ አትደንግጥ። ጽዮን ነኝ። ጽዮን ስለሆንኩ ማለት ነው። ለምን እንደዚህ በአናታችሁ ተተክላ? ሁላችሁም እናታችሁ ትበዳ። ከፈለጋችሁ ስለኔ ኔጌቲቭ የምታወሩ በሙሉ እናታችሁ ትበዳ። አያም ጽዮን፣ አያም ቀበጧ፣ አያም ጀግኒ። ተረዳችሁኝ? የረከስኩ ሴት አይደል፣ ምንም አይነት ፋይል የሌለብኝ ጀግና ሴት ነኝ። ተረዳኸኝ አይደለ? ስለኔ ምንም ሊወጣ አም ቨርጅን አልኩህ እኮ። ሙሉ ኮንፊደንስ ያለኝ 100% ስለሆንኩ አልሽለጠለጥም። የወንድ ሽለጠለጥ ግን አንተ ነህ። ኮሜንተር እንደዚህ ያለ ኮሜንት ምን አስነበበ? ኮሜንት ወንድ አትሆንም እንዴ? ቆፍጠና አትልም እንዴ? እኔ እንኳን ሴቷ ስንት ፈተና እያመጣችሁብኝ ነው። ደረቴን ነፍቼ እያወራሁ አይደል? ጽዮን ነኛ። ጽዮን ስለሆነ ምንም አይነት የወረድኩ ሴት ነው አለ። ቅድም ሴቶች መሰደብ የለባቸውም ለሴቶች ጥቃት እያልኩ ስለሌለባ ለሴቶችማ ክብር አለኝ። ቆም ማሳጅ ቤት አለ አፍታ ማጫወተች አልክ መብቷ ነው። ላይፍ ነው። ምን አረገች እሷ? ለምን እነሱን ሰውን ለምን አሰድቢው? እናታችሁ ምን አገባ? ማን ነካ? ለሴት ጥቃት ቆም እኮ አላልሽም እንዴ? ማን ደረሰብህ? ደረሽ እንጂ እናታችን ጋር ደረሽ እኮ። ለሴት ጥቃት ከቆምሽ እናትም እኮ ሴት ናት። ለሴት ጥቃት ቆሜማ ማሳጅ ቤትን የወረደ ስራ ሴቶችን ሊሰሩት ይችላሉ። የሚያገኙበት ነገር ሊኖር ይችላል። ስራ ስለሆነ ለምን ከሌ እንደዚህ ሰራች ብሎ አንድ ሴት ነገር ወጣ ራሷ ልታጠፋ ትችላለች። እዛ የምትሰራ ሴት ምክንያቱም ህይወት ነው። ለምን እዚህ ህይወት ውስጥ ገባሽ ብለ እዚህ ስትለምነው ከምታድረው ጊፍት የሚሰሩትን ሴቶች ውጣ እናርዳ እንጂ ለምን ሰራሽ ለምን እንደዚህ ሆነሽ አትበል። እኔ ግን ደረቴን ነፍቼ ማወራው ሌላ ሴት ብትሆን ወይ አድርገው ብታቅ ኖሮ ውጥት ነው የምትለው። ትደነግጣለች ሁሉ ወይኔ ላይ ታወቀ ምናምን። እኔ ደግሞ ጽዮን ነኝ። ምንም ሪከርድ ህይወት የለብኝም። አለቀ። ገና ወደፊት የምጀምር ሰው ነኝ። ላይፍን ምንም ላይፍ አለ። እንዴ ስሚኝ ጽዮን፣ ቆይ ወደዚህ ስራ ለምን ገባሽ? እሺ ጠየቅኩሽ። ምን አባል ለምን ወደዚህ ስራ ገባሽ? ወዴትኛው ስራ? አንተ ከእከክ ወደ ማሳጅ ቤት ስራ። እኔ እኮ እንዳንተ ቦርኩ አይደለሁም። መቼም ልሰራ አልችልም። ስራ አለኝ። ቲክቶክ ላይ እየሰራሁ ነው። ምንድነው ስራሽ? እሺ በምንድን ነው የምትተዳደሪው? በምንድን ነው ቤት ኪራይ የምትከፊው? በምንድን ነው ሰርቫይቭ የምታደርጊው? ስራሽ ምንድን ነው? ምን አባ ገባ? ቤተሰብ አለኝ። እንዳንተ እዚህ ጋር አንዳንድ አበባ እያልኩ ማድረስ ይታር ነው። ቤተሰብ ቢኖርሽ እናታችሁ ትበዳትም እኮ። ቤተሰብ ቢኖርሽ የኔ ቤተሰቦች ይረዱኛል። ከእንዳንተ አይነት የረከሰ ጋር ሲሆን ምንም አይነት ወሬ ባወራ ተፈቅዶልኛል። የኔ እናት ትፈቅድልኝ። ምክንያቱም በጣም ጭንቅላት ስላላት ምንም ታውቃለች ላይፉና ካንተ ጋር ሲሆን ደግሞ ከወረደ ሰው ጋር ስትይ ሁሌም ከወረደ ሰው ጋር ሲጀመር አትዋይ ነው የምትለኝ እናቴ።
ከወረደ ሰው ጋር ከዋልክ ወርደ ነው የምትገኘው። ሰው አለቀ። እሺ ከስንት ናይጄሪያዎች ጋር ተኝተሽ ታውቂያለሽ? አንተ ቆሻሻ ቨርጅን እያልኩ እኮ ሰው እኔ ድንግል ነኝ። ከማንም ወንድ ጋር አልተኛውም። ተረዳኸኝ አይደል? ድንግል ሴት ነው። ያስተሳሰብ ድንግልና ነው። አንተ ከካም ከፈለክ ማለት ነው አሲዝ ብርና አሲዝ የለህም ነገሩ ገና ስትለምን አድረ በመቶ እሺ